የተወደዳችሁ የክርስቶስ ቤተሰቦች እንደምከረማችሁ እንደምሰነበታችሁ። በዛሬው ቀን በቅድስት ሀገር እስራኤል ከኢየሩሳሌም 45 ኪሎ ሜትር በቅርብ ርቀት ላይ የሚገኝ ቦታ ላይ እንገኛለን። ይህ ቦታ የሉድ ከተማ እየተባለ ይታወቃል። እንደገና ደግሞ የልዳው ጊዮርጊስ እንለዋለን። ሰማዕቱ ቅዱስ ጊዮርጊስ አጽሙ ያረፈበት ቦታ ማለት ነው። በዚህ ቦታ የበላይ ኃላፊ ሆነው የሚመሩልን ቀሲስ ዘላለም ሲሆኑ በዚህ የተገኙት ደግሞ ሊቀ ማእምራን መርጌታ ቃላብና ሊቀ ሊቃውንት ኤንታ ኢዝራ ይገኛሉ። ሁለቱም ባንድ ላይ የሚሉልን ወረብ አለ። ቅዱስ ጊዮርጊስ ወረብ ቀጥታ ወደዛ ወስዳቸዋለሁ። ወረቡን እናዳምጥ። ቃላት ያሰማል። ከቤቷ ፍራፍሬውን እንድታገኝ ያደረገላት ቤቷ ገበያ ሆነ።
የአትክልት የፍራፍሬ ገበያ ሆነ። የዳዊት ቤት ምንጭ ሆነ፣ አባይ ሆነ። ብዙም አይናገር እዛ ስለነበረ ቅዱስ ጊዮርጊስ በይ ውሃው በእጅሽ ፍል አድርገሽ ልጅሽን እጠቢው አጠጪው አላት። አጠጣችው። ስታጠጣው ጸበል ነው። ያ ቅዱስ ጊዮርጊስ የቆመበት ጸበል ነው። ስታጠጣው ተፈወሰላት፣ ልጇ ዳነላት። እናንተ እየበላችሁ ስለሆነ እልል ማለት ግን ብዙ ልጆቻችሁ የታመሙባችሁም ካላችሁ የጸበሉን አጠጡ ስለማለት ነው። ጸበሉ ፈዋሽ ነው። ረገጸ ምድር አንሳሙታኔ ምድሩን ሲረግጠው ሙታን ተነሱ። ምድሩን ሲረግጠው ጸበል ፈልቋል። ቅዱስ ጊዮርጊስ ጸበል ጠጣችሁ ነው የምትበሉ? ዝም ብላችሁ ነው እንዴ? ጸበል ሳይጠጣ የበላ ካለ እቤት ወስዶ ነገ ይጠጣ እንዴ? ከዚህ መተንማ ለእንጀራ ብቻ አይደለም፣ ዝክሩ ጥሩ ነው ይዘከር፣ ግን ጸበል መጠጣት አለብን። ጠጥታችኋል ሁላችሁ ጸበል? ያልጠጣችሁም ካላችሁ ይኸው ስለተባረከ ጠለውም ጸበል ነው። ጸበል ያርገን ሁሉም የእሱ ጠበል ነው። ግን ጸበሉ ዳሴ ማርያም ታላቅ የተደረገበት ጸበሉ ፈዋሽ ነው እና ጸበሉ ጥሩ ነው ለማለት ነው። ልጃች ድሃ ሴት ልጅ በጸበሉ ዳነላት። አንደበቱ ተናገረ ፈታ። ድዳ የነበረው አንደበቱ ፈታ ተናገረ። ጆሮ አይሰማም ነበረ፣ ጆሮው ሰማ። ጆሮ ተከፈተ። እጁ እግሩ ሽባ ነበረ። ሽባ የነበረው እጁ ተስተካከለ፣ መጨበጥ መዳሰስ ቻለ። እግሩ ሽባ ነበረ፣ ተንቀሳቀሰ፣ መራመድ ቻለ። ይህን ሁሉ ያደረገ ማን ነው? ማን ነው? ሰማዕቱ ቅዱስ ጊዮርጊስ እኮ ነው። ሰማዕቱ ቅዱስ ጊዮርጊስ ከታሰረበት ቤት ከድሃይቱ ቤት እኮ ነው። የድሃይቱ ቤት እኮ ነው ሁሉ በረከት ያስገኘ። አያችሁ፣ ድሃም ብንሆን ሃይማኖታችን ከጠበቅነ እግዚአብሔር ቤታችን በረድኤት ይሞላዋል። ድሃም ብንሆን እግዚአብሔር ያመጣዋል። ያቺ ድሃ ሴት ቅዱስ ጊዮርጊስ ከቤቷ ስለታሰረ አልተጎዳችም፣ ተጠቀመች። ያን ፍራፍሬ እያወረደች እሷም ልጇን በሉ። ከገበያማው ወስዳ ሸጠች። አያችሁ፣ ለካ ቤት ገበያ አለ። ከቤትም ገበያ አለ እግዚአብሔር ሲፈቅድ፣ ከቤትም ሀብት አለ እግዚአብሔር ሲፈቅድ። አብለ ጓለማውታ አባት እናት ለሞቱባቸው አባት ነው እግዚአብሔር። ከዚያ በኋላ ቅዱስ ጊዮርጊስ ተፈታ። ወጥቶ ሲሄድ ያቺ ሴት ስቤሎ ብሲት መበለት ለብፁዕ ቅዱስ ጊዮርጊስ አምላኮሙ ለክርስቲያን ተመስሎ መጽሐፌ የዳር ጊዮርጊስ ነው። ዛሬ ነው ከታምራቱ አንዱ ስለሆነ ልጨምረው ብዬ ነው። የክርስቲያኖች አምላክ ሰው መስሎ ከቤት የመጣ ብላ ቅዱስ ጊዮርጊስን አምላክ አለች። አምላክ አለች። እሱ ምን አለ? ትሕትና ሰው ስለሆነ አንተ ይኮንኩ አምላክ አላ ግብረ አምላክ እኔ የአምላክ አገልጋይ ነኝ እንጂ አምላክ አይደለሁም። አምላክስ አንቺና እኔን የፈጠረ ሰማይና ምድር የፈጠረ እግዚአብሔር ነው። ከኔ በቀር ሌላ አምላክ አታምልክ ይላል። እኔ አምላክ አይደለሁም፣ የአምላክ አገልጋይ ነኝ አለ ቅዱስ ጊዮርጊስ። ምን አለ ቅዱስ ጊዮርጊስ? ምመናል ምን አለ? እኔ የአምላክ አገልጋይ እኔ የአምላክ አገልጋይ ስለሆነ አይደለም ደረቁ እንጨት እንዲያፈራ ያደረገው ከምድር ውሃ እንዲፈልቅ ያደረገው የአምላክ አገልጋይ ስለሆነ። በዚህ መልኩ 7ቱን ዓመት ገድሉን ሲቀበል 3 ጊዜ ሙቶ 3 ጊዜ ተነስቷል ቅዱስ ጊዮርጊስ። የክርስቶስ ትንሣኤ ለሰማዕታት ለቅዱሳን ለሰማዕታት መሰረታቸው ነው። በኩረ ትንሣኤ ይለዋል ክርስቶስን። የትንሣኤ ሁሉ በኩር ነው። እሱ እንደተነሳ ሙታንን አስነስቷል። ቅዱስ ጊዮርጊስን ደግሞ በታምራት 3 ጊዜ ያስነስቶታል። ተነስቷል እየሞተ የ20 ዓመት ወጣት ከነ ዱዲያኖስ
ተጨምሮ ቢሆን አንድ ቀን ጦርነት ይዞ በዚያው ሙቶ ይቀር ነበር። አያችሁ፣ ምድራውያን ነገስታት መከላከያ አድርገው ሹመው ወደ ጦር ሜዳ ሲልኩ በዚያው ሙቶ ይቀራል። የእግዚአብሔር ወታደሮች ሰማዕታት ግን ቢሞቱም መልሰው ይነሳሉ። ቅዱስ ጊዮርጊስ ስንት ጊዜ ሙቶ ስንት ጊዜ ተነሳ? ስንት ጊዜ ተነሳ? 3 ጊዜ ተነሳ። እንዲህ ይለዋል ጊዮርጊስ ኩኑን በዲበ መንገል፣ ጊዮርጊስ በመከራ የተፈረደበት ነው። ሐራዊ ምእመን መዋየ ሰይጣን፣ የታመነ ወታደር መዋየ ሰይጣን፣ ሰይጣንን ድል ያደረገ ታላቅ ወታደር ነው ይለዋል ሊቁ ቅዱስ ያሬድ። ሐራዊ ምእመን መዋየ ሰይጣን፣ ሰይጣን ያሸነፈ የክርስቶስ ወታደር ይባላል። ቅዱስ ጊዮርጊስ እኮ ውትድርናው አልተቋረጠም። የአባቱ ስልጣን ስጋዊ ነበር፣ የእሱ ስልጣን መንፈሳዊ ሆነ። እና ወደ ክርስቶስ ወታደሮች ተቀላቀለ። ወደ እነ ቅዱስ እስጢፋኖስ ገባ፣ ወደ ቅዱስ ጳውሎስ ገባ። ቅዱስ ጳውሎስ አንገቱን ተቆርጦ ነው የሞተ። ቅዱስ ጴጥሮስም እንዲሁ ተሰቅሎ ነው የሞተ። የአባቶቹ የሐዋርያትን ውትድርና ተቀላቀለ፣ ገባ። ዘመቻውን ያዘው፣ ታጠቀ፣ ሃይማኖቱን ታጠቀ፣ ምግባሩን ያዘ። ቅዱስ ጊዮርጊስ ነጭ ፈረስ አለው። በነጭ ፈረስ ይመላለስ ነበር። ድራጎንን በጦር ወቅቶ ገደለው። አርበኛ ነው። አርበኝነቱም እኮ እየሰራ እኮ ነው። ግብታዊትን ከዘንዱ አዳነ። ድራጎን የተባለውን በጦር ወቅተው አፉን ሲያውለበልብ ወጣቶች ቅዱስ ጊዮርጊስን ተከተሉ። እየሰማችሁ ነው። ቅዱስ ጊዮርጊስ ለወጣቶች ፈጥኖ ደራሽ ነው። ለብሪታዊት ለዚያች ወጣት ለድራጎን እየተመለከ ማለት ነው። ቅዱስ ጊዮርጊስ አታምልኩ ይላል። የቢሩት ሰዎች ደግሞ በዘንዶ ያደረ ሰይጣን እያመለኩ ስለነበረ እንዲበላት ሰው የሚበላ አምላክ በእውነቱ አሁን እሱ አምላክ ሊባል ነው። ሰው እየበላ ሰው እየተሰጠው ድራጎን እኮ ሰው የሚበላ አምላክ ብለው ነበር የቢሩት ሰዎች የሚያመልኩ። ልጆቻቸውን እየወሰዱ እንካያሉ ይሰጡታል። በእውነት ርኅራኄ የሌለው ጨካኝ ሰው የሚበላ አሁን እሱ አምላክ ሊባል ነበር። በእውነት ሰይጣን እኮ ሰው በሰው ሲያደርግ በጣም ነው አይምሮ የሚያሳጥ። ርኅራኄ የሌለው ጨካኝ እንዴት አምላክ ሊሆን ይችላል? ሰው የሚበላ አውሬ ድራጎን። ታዲያ ቅዱስ ጊዮርጊስ ገላገላቸው። መጣና ያን ድራጎን ጦር ገድሎ ቢሩታዊትን ከዘንዶ አፍ አድኖ ዘንዶውን እያስጎተተ ከከተማው ሲገባ ድራጎንን ለምን አመጣ ብለው ሲንጫጩ በእኔ አምላክ ካላመናችሁ ድራጎንን እሰደዋለሁ፣ ለቃቅሞ ይውጣችኋል አላቸው ቅዱስ ጊዮርጊስ። ለዚህ ነው ሐራዊ ምእመን መዋየ